አድርገውና አሁን ነገ ወደ ጌታ ልትሄጂ ነው ብትባይ እና ዛሬ መጨረሻውን አገልግሎት ቢኖርሽ የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? እስኪ ድገምልኝ። አይበለውና መድኃኒዓለም ያው ረጅም ዓመት እድሜ ያጠግብሽ። አሜን። እና ነገ ወደ ጌታ ልትሰበሰቢ ነው እና ዛሬ ግን አገልግሎት አለሽ። የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? በጣም በቃ የመጨረሻውን አገልግሎትሽ ቀን ላይ እና በጣም በቃ ይሄንን መዝሙር ነው ዛሬ መርጬ ጉባኤው ጋራ በዚህን ያህል ኤነርጂ መዘምረው ምትዩ? በጣም ብዙ መዝሙሮች አሉ። ከዛ ውስጥ እስቲ በጣም ከነቁጥሩ የሚነካሽ ያህና ተክሌ ምን የሚለው ሀብተ ሰማይ እንስማ አረ አይመስላችሁ? ሲያልፊተኛው ሰማይ ደግሞ እንደገና ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር። ጨለማው ዳግም በማይሰፍንበት ክርስቶስ ይደምቃል ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መንገሻዬ። ዓይን ያላየው ጆሮም ያልሰማው ጌታ ለሚወዱት ያዘጋጀው ነፍሳቸው በበጉ ደም ላጠቡ የሰፋውን መንገድ ጥለው ለዘለቁ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ የክብር ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ። ተሞኝተን አይደለም ምናመልክ ኢየሱስ ኢየሱስ የምንል በደንብ ገብቶናል አንዴ ፍቅር ልርቅኛ አንችልም ከቅፍል ምን አለን ካንተ ውጪ እኛ ምን አለን ካንተ ውጪ
ሃሌሉያ! እንዴት ድንቅ ነገር ነው! ጌታ እግዚአብሔር አምላክ አብዝቶ ይባርክሽ ምስር። በዚሁ አጋጣሚ የመጨረሻውን እንደው ስናነሳ እና የሰንበት ማንን ቴንኪዩ ማለት ትፈልጊያለሽ? አልበምስ እየሰራሽ ነው ወይ? ወደፊት በምን እንጠብቃት ምስርን? አሁን አንድ ሲንግል እየሰራሁኝ ነው። ቻሌንጅ በጣም ብዙ ቻሌንጅ ያለው ግን በጣም ፓወርፉል እንደመሆን አምናለሁ። ያ መዝሙር በጣም ፓወርፉል እንደሆነ ጠላት አይቶ በጣም በተለይ አንድ መዝሙር አንድ ሲንግል ለመልቀቅ በጣም እየታገልኩ ነው ያለሁትና መልእክትም ይነገረኛል ቸርች ላይና ምንድነው የምር ምድርን እንደሚሸፍን ለብዙ ሰው መጽናናት እንደሚሆን አወቀ። በቃ ጠላት ያውቃልም ሲጀምር ስለሚያውቅ በጣም በብዙ መንገድ እየታገለኝ ነው። በጣም በብዙ እና ግን ጌታ መልካም ነው ለራሱ። እኔ እንዲያልኩኝ ማለት በጣም ደከመኝና በጣም አልቅሼበታለሁ በሱ መዝሙር ማለት ነው በጣምና ሰው እንዴት ነው መዝሙር ታዲያ የምለቀው አልኩኝ። እንዴት ነው ባንዴ ሰርቶ ባንዴ የምለቀው? እኔ በጣም ቆይቻለሁ ካሰብኩኝ ስቱዲዮም ከሰጠሁት ምናምን ግን በጣም ብዙ ነገር አለና በጣም ተፈተንኩኝ እና በቃ እግዚአብሔር አልኩኝ እሷ ታውቃለችና ለክብሩ ለራሱ ለክብሩ ሲል በራሱ ጊዜ እንደፈለገ ያድርገው በቃ ተውኩኝ ማለት ነው። በጣም ብዙ ግጥሞች አሉኝ እጽፋለሁ፣ ዜማም እግዚአብሔር ይሰጠኛል ምናምንና አስቱንም ማውራታለሁ ምናምን ሳንሱር ታደርግልኛለች ምናምንና እየሰራሁኝ ነው እና ያ መዝሙር ያው ምድሪቷን እንደሚሸፍን በቅርብ ቀን ይለቀቃል መዝሙር። ዋው! ፕሬዝ ጋድ! እግዚአብሔር ይመስገን። ትልቅ ነገር ነው። ቴንኪዩ የምታያቸው ሰዎች ካሉ አጋጣሚውን እንጠቀምበት ብዬ ነው። እሺ በመጀመሪያ እግዚአብሔርን አመሰግናለሁ። እዚህ ደረጃ ማልደርሳውን አቅም የሌላትን ምንም ያልነበራትን ሴት እዚህ ለዚህ ደረጃ ስላበቃኝ ለራሱን ለክብሩ ስላደረገኝ የክብሩ ዕቃ ስላረገኝ እግዚአብሔርን በደንብ አድርጌ እግዚአብሔርን አመሰግናለሁ። በመቀጠል ደግሞ እዚህ ደረጃ በሚዲያ እንዲታይ እዚህ ደረጃ እንድደርስ ላደረገኝ ለነብይ ሄኖክ ግርማ እሱን በጣም አመሰግናለሁ። እግዚአብሔር ያክብርህ። በጣም የሪል አባት ነው እሱና በጣም አመሰግናለሁ። በጣም ነው የምወደው። በመቀጠል ጓደኞቼን አመሰግናቸዋለሁ፣ ቤተሰቦቼን በደንብ አድርጌ አመሰግናለሁ። ሃኒዬንም በጣም ነው ማመሰግናት። እሷ ማለት ስለሷ እንዲህ ቃል የለኝም ለመናገር ማለት ነው። ጀስት እንደ እናቴ እኩል ነው፣ በቃ ከእናቴ እኩል ነው ማየትና በብዙ የህይወት ውጣ ውረድ ውስጥ እሷ ነበረች። ብዙ ነገር እንዳልፍ ጥንካሬ ነበረች እና በጣም ነው ማመሰግንሽ። በጣም ነው የምወድሽ። ሩጫው አይደል ወይስ ፍለጋ እርካታን ፍለጋ ሁሉም በየፊናው ሚለው ደፋ ቀና ሚለው ጎንበስ ቀና ገንዘብ ቁስል እንጂ ረፍት መች ይገዛል በየደረሰበት ሰው ሐሳብ ይገዛል